8100 ወይም በማስገባት ላይ ይገኛሉ 8100 በማስገባት መልእክት ከላክሽ አባይ ገድበሽ ሽልማት በሽ አይተደብሩ እንገድባለን ተጥለለውም ብሎ እንጠቀማለን ብራለቃቢሉ ገናና ወጣለን አንዴ ጀመረና እንጨርሰዋለን በመቀጣ በሶስት ብር መኪና በሶስት ብር ማጓሪያ በሶስት ብር ያውሮፕላን ትኬት ፍሪጅ በሶስት ብር ኩስቶኒ በሶስት ብር ላፕቶፕ በሶስት ብር ማስተር በሶስት ብር ይሄንን ጨርሰን ሌላ እንጀምራለን ደወላታይ አድማጮቻችን እንደምሰምታችኋል ይህ ራዲዮ የኔ ሰው ኢትዮጵያ ነው ራዲዮ የኔ ሰው ዘወትር ቅዳሜ በ2 ሰዓት የሚያሰማችሁን ዝግጅት አሁን ይጀምራል 8100 ምናምን ይላል ምን መዋጮ እንደሆነ እንደሚጠይቁት አልገባኝም ከአዲስ ዘፈን ላይ አግኝተን አዲስ ሰማናችሁ ሜሴጁን አስተላልፈዋል ምን አይነት ሜሴጅ እንደሆነ አልገባኝም ግን ለግድቡ መዋጮ የተዘፈነ ይመስላል በአንድ በኩል ደግሞ አሽሙርም ይመስላል በ3 ብር ዳቦ በ3 ብር ዳቦ ቤት በ3 ብር ይሄ በ3 ብር የማይገኝ ነገር ማለት ነው በኢትዮጵያ ውስጥ በአሁኑ ጊዜ ታይቶ የማይታወቅ ተሰምቶ የማይታወቅ ፍጹም በህልም ምንድነው የሚሉት የውሃ ሽታ ሆኖ የቀረ ጉዳይ ነው ያነሱትና በእውነቱ አይደለም በጣም ክሬቲቭ በሆነ መልኩ ነው ብዙ ዘፋኞቻችን ሜሴጆቻቸውን የሚያስተላልፉት ዳይሬክትሊ መናገር የማይችሉት በጃዙሪ ይናገራሉ እንደነ ቴዎድሮስ ካሳሁን ቴዲ አፍሮ ኢንተርቪውን አይታችሁት እንደሆነ በአዲስ ዘፈን ላይ አይደለም አንድ ሌላ ዌብሳይት ላይ ያወጣው ኢንተርቪው ነበር የዩቲዩብ ላይ መሰለኝ እና ለምን ስለሚኒሊክ ጥቁር ሰው ላይ ዘፈነው ዘፈን ሲዘፍን በኮሎኒያል ይዘት የሚተዳደሩ የነበሩ አፍሪካ ሀገሮችን ለልብ የሰጣቸው ንጉሠ ነገሥት በመሆኑ ደሞም ለውጭ ለነጫጮቹ ሀገሮች በጥቁር ባህል እንዲህ አይነት የጥቁር ጀግናምና ለነጻነት የሚታገልና የጥቁር ነጻ አውጪ መኖሩንም ማሳወቁ ራሱ ትልቅ እርምጃና ትልቅ ሂደት ነበር በነገራችን ላይ አገዛዝ ማለት ነጭም በነጭ ላይ ያለውን የአገዛዝ ስርዓት ስላለ በጥቁርና በዘር በመልክ ላይ ብቻ የተገነባ ሳይሆን በውስጥ ለውስጥም ያለ አገዛዝን የሚመለከት ጉዳይ ነው ብሎ ሸፈን ባለ መልኩ አስቀምጦታል መቼም እስር ስላለ ደግሞ አለ በሌላ መልኩ እስር ስላለ በዛ አንድ ገደብ ካለና ያን ገደብ መተላለፍ የማይቻል ሆነ በዛ ገደብ ውስጥ እንዴት አድርገን መኖር እንችላለን የሚለውን ነገር ማመዛዘንና መወጣት አለብን በማለት የእስር ቤቱን ኤክስፒሪየንስ እንደተወጣ በአንድ መልኩ ደግሞ እንደዚሁ አስቀምጦታል ለማንኛውም አድማጮቻችን እንግዲህ እንዳልናችሁ በጀመርነው ዛሬ ትንሽ ለየት ባለ መልኩ ነው የዛሬው ዝግጅት ይዤላችሁም ቀርቦ ቶማስ ተስፋኔ እንደወትሮ በዛሬው ዝግጅታችን ላይ ትንሽ ፎከስ ልናደርግባቸው የምንፈልጋቸው ጥያቄዎች ሁለት ናቸው አንደኛ በኢትዮጵያ ውስጥ እንደገና አሁን የረሃብ ይዘት እያንዣበበ ነው በጣም አስገራሚ በሆነ መልኩ በሶስት ቦታዎች ላይ ትኩረት ማድረግ እንደውም በአራት ልንለው ይችላል በሰሜን ምስራቅ በምስራቅ በደቡብ ምስራቅ ላይ ያተኮረ የዝናብ እጦት ምክንያት የሚያስከትለው የረሃብ ችግር በአገሪቱ ላይ ሊከሰት መሆኑን የተለያዩ ምንጮች አሁን ይፋ አድርገውታል የኢትዮጵያ መንግስትም ጉዳዩን እየተመለከተው ነው ለማንኛውም በአሁኑ ጊዜ የለም ግን ለምናልባቱ 7 ሚሊዮን ብር ቀርፈን አስቀምጠናል ለዚሁ ለመቋቋሚያ የሚሆን የማለት ምላሽ ሰጥተውበታል የሚል ነገር አይቻለሁ እና አሳሳቢ ነገር ነው ትንሽ እሱን ገባ ብለን እንመለከተዋለን ማለት ነው በሌላ በኩል በካናዳ ውስጥ በአሁኑ ጊዜ ጀነራል ኤሌክሽን ተጠርቷል ኤሌክሽኑ በምን አኳን ነው ሊሄድ የሚችለው
ኢትዮጵያውያኖችንስ በምን ምን ጥያቄዎች ሊመለከቱን ይችላሉ? ባለንበትስ ቦታ ምን ማድረግ እንችላለን? እንዴት አድርገን ተሳትፏችን ደግሞ የኤሌክሽኑን አውትካም አፌክት ለማድረግ ነው ኢምፓክት እንዲኖረን ለማድረግ የሚያስችሉን ምንድን ናቸው የሚለውን ጥያቄ እንመለከታለን። በተለይ የኢሚግሬሽን ኢሹን በሚመለከት ቢል C-23 የሚባል ቢል አለ። አሁን እሱን በሚመለከት እስቲ ገባ ብለን እሱንም እንደገና እንዳስሰዋለን። ከዚህ በፊት አንሰነዋል። አንድ ኤክስፐርት ይዘንላችሁ ለመቅረብ ፈልገን ነበር። ኤክስፐርቱ ሊመጣ አልቻለም እንጂ አነጋግረ ነው በጣም ዊሊንግነሱን ሁሉ ገልጾልኝ ነበር በስልክ ደውልሃለሁ አለኝና ጭልጥ ጠፋ። ስለዚህ እኛው ባለን እንወጣዋለን በተቻለ መጠን። እናንተም ደግሞ ኢንፎርሜሽን ካላችሁ ይሄን ዝግጅታችንን የምታዳምጡ ሁሉ ኢንፎርሜሽን ካላችሁ ይሄንን የበለጠ በደንብ አድርጎ ለማስረዳት የምትችሉ ወይንም ደግሞ በጉዳዩ ላይ ኮንሰርን ካላችሁ ይሄ ኮንሰርን ያሳስበኛል በዚህ ኢሹ ላይ ብላችሁ ለመግለጽ የምትፈልጉታላችሁ 604-684-7561 ነው ስልክ ቁጥራችን 604-684-7561። በነገራችን ላይ አድማጮቻችን እኛ ስልክ ቁጥር ይፋ አድርገን ስንሰጣችሁና አስተያየታችሁን ስጡን በተወሰነ ቶፒክ ላይ ብለን ስንጠይቅ ለእናንተ ፕሪቪሌጅ እየሰጠናችሁ ነው። ግዳጅ የለብንም። የእናንተን አንዳንድ ሰዎች ለመክሰስ ይፈልጋሉ። ግዳጅ ያለብን አስመስለው የእነሱን ስልክ ተቀብለን አስተናግደን ምን ማለት እንደውም ምንም ፍጹም ግዳጅ የለብንም። ምንም አይነት ስልክ የመቀበል እና የማስተናበር ግዳጅ የለብንም። ይሄን እንድታውቁልን እንወዳለን። ምንም ግዳጅ የለብንም። የምናደርገው ይሄን ነገር በውዴታ ነው። እውነት የእናንተን አስተሳሰብ ስለምንፈልግ ነው። ብትስማሙንም ባትስማሙንም ብትስማሙን ኢንትረስቲንግ ለኛ ደስ ይለናል። ባትስማሙንም ግን ደግሞ ምናልባት አንድ ነገር ተናንተልን ማድንችል ይሆናል። ሁለተኛው ደግሞ በመታነሱት ጥያቄም ላይ ደግሞ ምላሽ በመንሰጥበት ጊዜ የበለጠ ሰውም ደግሞ አንደርስታንድ ለማድረግ ይችላል ጥያቄውን የበለጠ ጉልህ በሆነ መልኩ ብለን ስለምንገምት እንድደውሉ ኢንካሬጅ እናደርጋለን። ሁላችሁም 684-7561 ይሄንን ስንላችሁ ደግሞ እጥር ምጥን ባለች መልኳ ቁልብጭ አድርጋችሁ ሐሳባችሁን ምናልባት ከሁለት ደቂቃ በማያልፍ መልኩ እንድታቀርቡልን ነው የምንፈልገው። የተንዛዛ ነገር አንፈልግም። ቶፒኩ ውጭ እንድትሄዱ አንፈልግም። ምክንያቱም ሰዓታችን የተወሰነች ነች እና ብዙ ሰዓት ስለሌለን በተቻለ መጠን ሰብሰብ አድርጋችሁ ሐሳባችሁን ቢቻላችሁ በአንድ ወረቀት ላይ ጫር አድርጋችሁ 1 2 3 ነጥቦች ልታነሷቸው እውነት ለዛ ነገር ፐርቲነንት ናቸው ለዛ ነገር አድሬስ ያደርጋሉ ብላችሁ የምትገምቷቸውን ነገሮች ጫር አድርጋችሁ አቅርቡ። ያኔ ለኛም ይቀለናል ለእናንተም ይቀላችኋል። እንዳናቋርጣችሁ ማቋረጥ እንዳንገደል ለማለት ነው። አስፈላጊ ሆነ እናቋርጣችኋለን። ይሄም ያለው በፕሪቪሌጃችን ውስጥ ነው። ይሄም በእኛ መብት ጉዳይ ነው፣ በፕሮግራማችን መሰረት ማለት ነው። እንደውም ለወደፊት ከሳሾቻችን እየተበራከቱ ከመጡ በስልኩን በእንትን እናስተናብረዋለን። በቮይስ ሜሉ ላይ ሐሳባችሁን አስቀምጣችሁ ብቃት ያለው ሐሳብ ከሆነ እናቀርበዋለን። ሰብሰብ ያለ ሐሳብ ከሆነ በተቃውሞም ቢሆን እናቀርበዋለን። እኔ ስሙኝ ይህን ሬዲዮ አሁን 20 ዓመት ልኮ ሊሞላን ነው ስናካሄደውና ተቃዋሚ ሐሳብ መጣ ብለን የሚያስደነግጠን ነገር የለም። ደግሞ በፋክቹዋል ርምት መጣብን ብለን የሚያስደነግጠንም ነገር የለም። በሁለቱም ሳይድ ለመማርና ለመማማር ስለሆነ ለመማማር በእውነት በቅኔም በኩሉ የሚያስኬድ ነገር ነው ስለሆነ በሁሉም መልኩ የሚመጣውን ነገር ለማስተናበር ዝግጁ ነን ለማለት ያህል ነው እና ስለዚህ ስለ ኢሚግሬሽኑም ኢሹ ሆነ በአገሪቱ ውስጥ ያለውን የሚያንጀበውን የረሃቡ ሁኔታን በሚመለከት ከእናንተ እንትን እንፈልጋለን፣ ኢንፑት እንፈልጋለን። ደስ ይለናል ኢንፑት። በእኔ በኩል አንዳንድ ነገሮች አሉ መሰነዝራቸው፣ እነሱን ትንሽ ዞር ብለን መጣባቸዋለን። አሁን አንድ ዘፈን አዳምጠን ወደ ዜናውን እንወስዳቸዋለን።
وجني زاري تربي لايني واني يالكم ندالكر ودين ودي باسي سدتنا تستوسي هيوت بلاي الكناي سازن يمتازننا أنت ملكم وجني زاري تربي لايني واني يالكم ندالكر ودين ودي باسي سدتنا تستوسي بمولا نجرو من منور يتلال باقر عايزو بلن انتي برتالي سدتين هاتكان سوت ودني تسفاين في اللقان ودتشي المتام يالي ناتتشي يا سبوت موتو سكين اللسين برتان دل برتال كنا وسين تابزاو بصوتين أتاستاوسني سدتين يودنكو تسكي درسي أتبلني تملس قلاي انجروك هونو لبما زارين باقرينو فتاري فكروسكي ملسين سدتين باقيها تاستاوسن قلاي انجروك هونو لبما زارين باقرينو فتاري فكروسكي ملسين سدتين باقيها تاستوسن سازن يمتازننا أنت ملكم وجني زاري تربي لايني واني يالكم يندالكر ودين ودي باسي سدتنا تستوسي አድማጮቻችን የምታዳምጡት በሴፋሮ 100.5 የሚተላለፍላችሁን የራዲዮ የኔ ሰው ዝግጅት ነው። ትንሽ ድምጹ የፎን ሊንኩን ኦን ሳደርገው አሁን ትንሽ ዞር ያለ ድምጽ እያሰማ ነው። እስቲ ግን በስልክ ላይ ወንድማችን ኦሪዮን መንግስቱ ይገኛል። አንድ ማሳወቂያ ያለው ጤና ይስጥልኝ ኦሪዮን። ጤና ይስጥልኝ ቶማስ፣ እንዴት ነህ? ነው አለን ይመስገን። እንዴት ነው? አንድ ዝግጅት አላችሁ መሰለኝ ሰሞኑን? አዎ ከተማችን ውስጥ አንድ እንግዳ ይመጣል። ያለፈውም ሳምንትን ተናግሬ ነበረ በመለከት ሬዲዮ። እናንተ አሁን ግን ቀኑን ምናምን የታወቀ ስለሆነ እሱን ለመናገር ነበር የመጣሁት። እሺ፣ ስለ ዝግጅቱ መጀመሪያ ንገረን። እሺ፣ ስላልሰማ ነው የኛ አድማጮች ስላልሰሙት። ኦኬ፣ እሺ፣ ይቅርታ። ያ እንግዳው አቶ አበበ ቦጋለ ናቸው። ከአርበኞች ግንቦት ሰባት አመራር አካል ናቸው እና ካናዳ ውስጥ በሚያደርጉትን ቱር መካከል ቫንኩቨርን አንደኛው የተመረጠችው ከተማ ናትና ይሄም የጉዟቸውም ጉዳይ በዓለም ዙሪያ እየተዘዋወሩ ነው በአሁን ሰዓት እና የግንቦት ሰባት የሚያደርገውን እንቅስቃሴ አርበኞች ግንቦት ሰባት የሚያደርገውን እንቅስቃሴ በየቦታው ለማስረዳትም ሆነ ለመወያየት በየሀገሩ እየዞሩ ነው እና ቫንኩቨር አንዷ ከተማ ናት። በጣም ቆንጆ ነው እና what can we expect ማለት ነው? በዚህ የጥያቄና ጊዜ ያለው የአስተያየት መስጠት ጊዜ ያለው የውይይት ነው ወይስ የእሳቸው ንግግር ብቻ ሰምተን የተዋጽኦ ምሽት ነው የሚሆነው? አይ ሞር ያዘነበለው ከተዋጽኦና ከሌሎች ነገር ከሰው ጋር ውይይት ማድረግና ለሰዎችንም ያላቸውን ጥያቄ ፌስ ቱ ፌስ ለመመለስ ነው ዋናው የጉዟቸው እንትን ማለት። ኦኬ፣ እና መቼ ነው የሚሆነው ማለት ነው? ቀኑ እንግዲህ ሴፕቴምበር 13 ከ4:30 PM እስከ 9 PM ድረስ ነው። ቦታው ደግሞ ኤድመንት ኮሚኒቲ ሴንተር አድራሻው ማለት ኤድመንት ኮሚኒቲ ሴንተር 7433 ኤድመንት ስትሪት በርናቢ ቢሲ ነው ማለት ነው።
ኤድመንት ኮሚኒቲ ሴንተር ያው ሁሌ ስብሰባ የምናደርግበት ምናምን ከብዙ እንትኖች የሚደረግበት ቦታ ነው። እዛ በጣም ቅርብ ነው። በርን ኮሚኒቲ ሴንተር ሄዶ የነበረ ነው ማለት ነው። እንግዲህ ኤድመንት ኮሚኒቲ ሴንተር ማለት ይሄ አዲሱ ህንጻ ነው ማለት ነው አይደል? አዎ ልክ ነው። አዎ እዛ ላይ ኦኬ፣ በጣም ቆንጆ ነው። ኦሪዮን ሌላም ጨምረው ነገር አለ ይሄን ምሽት በሚመለከት? የለም እንግዲህ ሁላችሁንም እንግዲህ መታችሁ እንግዲህ ያላችሁን ጥያቄም ሆነ መስማትም መዳመጥም መርዳትም ሁሉ የሚደረገውን ነገር በዛም ቀን መሳተፍ እንችላለን ማለት ነው። በጣም አመሰግናለሁ ኦሪዮን። ታንክ ዩ ቬሪ ማች። ታንክ ዩ አመሰግናለሁ። አድማጮቻችን ያዳመጣችሁት ኦሪዮን መንግስቱ ነው፣ የግንቦት 7 አመራር በቫንኩቨር ሴፕቴምበር 13 ከ4:30 እስከ 9 PM ድረስ በኤድመንስ ኮሚኒቲ ሴንተር 7433 ኤድመንስ ስትሪት ማለት ነው ይካሄዳል እና ሁላችሁም ተጋብዛችኋል። ሴፕቴምበር 13 እና አትርሷት። እንደውም እኔ ልረሳው አልችልም፣ ምክንያቱም የልጄ በርትዴይ ነው 18 ዓመቱ የሚሆንበት ሴፕቴምበር 13 ስለሆነ እሱ አረሳው። ሴፕቴምበር 13 እንዳትረሱት። ልታበዛው ብሶቴን አታስታውሰኝ ስደቴን የወጠንኩት እስኪደርስ አትበለኝ ተመለስ ገላዬ እንጂ ሩቅ የሆነው ልቤማ ዛሬም ባገሬ ነው ፈጣሪ ፈቅዶ እስኪመልሰኝ ስደቴን ባክህ አታስታውሰኝ ገላዬ እንጂ ሩቅ የሆነው ልቤማ ዛሬም ባገሬ ነው ፈጣሪ ፈቅዶ እስኪመልሰኝ ስደቴን ባክህ አታስታውሰኝ ገላዬ እንጂ ሩቅ የሆነው ልቤማ ዛሬም ባገሬ ነው ፈጣሪ ፈቅዶ እስኪመልሰኝ ስደቴን ባክህ አታስታውሰኝ። ጠየቀ ያረጋል አይሸሹም ከእስር መፈታቱ ይነገራል። የአፍሪካ ህብረት ወታደሮች ሶማሊያ ውስጥ ሰላማዊ ሰዎችን ገደሉ የሚሉና ሌሎችም ዜናዎች ይገኙበታል። አሁን ወደ ዝርዝሩ። ህዝብ አፍቃሪ የሆኑ ወገኖችና ዓለም አቀፍ መገናኛ ብዙሃን በኢትዮጵያ ስለተከሰተው ድርቅና ረሃብ በሰፊው በሚገልጹበትና የተባበሩት መንግስታት ድርጅት የማስጠንቀቂያ ደውል በሚያሰማበት ሰዓት አንዳችም ይፋዊ መግለጫ ከመስጠት ተቆጥቦ የነበረው የወያኔ አገዛዝ በኮሙኒኬሽን ሚኒስትሩ ሬድዋን ሁሴን በኩል ሐሙስ ምሽት ላይ መግለጫ ለመስጠት ይገደድ እንጂ የወያኔው ሚኒስትር የዝናብ እጥረትና በብልሹ አስተዳደር ከብቶቻቸውን ባጡና ሞት በፊታቸው ላይ በተደቀኑ ዜጎች ላይ ቀልዶ አልፈዋል። ሬድዋን ሁሴን በኢትዮጵያ በአሁኑ ሰዓት ድርቅም የረሃብ አደጋም የለም፣ በሰውና በእንስሳት ላይ ጉዳት ለማድረሱም አንዳችም መረጃ የለም ቢልም 700 ሚሊዮን ብር የአስቸኳይ ጊዜ ገንዘብ አገዛዙ መመደቡንና ከመጠባበቂያ የእህል ክምችት ማውጣት መጀመሩን ተናግሯል። የወያኔ መሪዎች የረሃብና የድርቅ አደጋን ለመሸፋፈንና እንዳይታወቅ ለማድረግ ለምን እንደፈለጉ ባይታወቅም አንድ የወያኔ ባለስልጣን የድርቅ ረሃብ አደጋ መኖሩ በተናገረ በቀናት ጊዜ ውስጥ ሬድዋን ሁሴን የድርቅና የረሃብ አደጋ የለም በሰውም በእንስሳትም ላይ ጉዳት አላደረሰም ብሎ መናገሩ በድርቅ በተጎዳው ህዝብ ህይወትና ንብረት ላይ የወያኔ መሪዎች ቁማር እየተጫወቱ መሆኑን አሳይቷል። ሬድዋን ሁሴን በሰጠው በዚህ ጋዜጣዊ መግለጫ መጠባበቂያ እህል ከጎተራ ማውጣቱንና 700 ሚሊዮን ብር መመደቡን ከውጭ ሀገር የእህል ግዢ ለመፈጸም መዘጋጀቱን ለምን እንዳስፈለገ አላብራራም። ድርቅና ረሃብ በሌለበት ሀገር ይህ ሁሉ አያስፈልግም ነበር በማለት ሀገር ወዳድ ዜጎች የወያኔን መግለጫ ተቀብለውታል። በሌላ በኩል ደግሞ የወያኔ አገዛዝ ለአውሮፓ ህብረት ሀገሮች የአስቸኳይ ጊዜ የምግብ እርዳታ እንዲሰጡት መጠየቁን የአውሮፓ ህብረት ምንጮች ጠቁመዋል። የፖለቲካ ታዛቢዎች የወያኔ ቡድን መሪዎች ዛሬ በአብዛኛው የሀገሪቱ ክፍል በተለይም በአፋር የደረሰውን የድርቅ አደጋን ለመደበቅ የሚያደርጉት ውጫ በዘረኝነት ላይ የተመሰረተ መሆኑን በመግለጽ ትግራይ ውስጥ እንደ አፋር አይነት ድርቅ ቢከሰት ለድረሱልኝ ጥሪ ዓለምን ያዳርሱ እንደነበር በመግለጽ በሁለት አሃዝ አደገ የተባለው ኢኮኖሚ የወያኔ ሐሰት ከበሮ እንዳይጋለጥ ብቻ በዜጎች ህይወትና ንብረት ላይ እየተቀለደ ነው በማለት የምሬት አስተያየት ሰጥተዋል። በድርቅና በረሃብ የተጎዱ ወገኖች ወደ ከተሞች መሰደድ መጀመራቸው ሲታወቅ የወያኔ መሪዎች በነሐሴ በቂ ዝናብ ይጥላልና በየአካባቢያችሁ ሆናችሁ ቶሎ የሚደርስ እህል ዝሩ በማለት ሰበካ መጀመራቸው ታውቋል። አንዳንድ የዜና ምንጮች እንደሚጠቁሙት ከሆነ የወያኔ ቡድን መሪዎች በሙስናና በገንዘብ ዝርፊያ በመክሰስና ለባከነ በሚሊዮን የሚቆጠር ገንዘብ ተጠያቂ በማድረግ ወደ እስር ቤት እንዲወርድ ያደረጉት የቤንሻንጉሉ የወያኔ አሻንጉሊት የነበረው ያለጋራ አይሸሹም ከእስር ቤት በወያኔ አገልጋይ በአባዱላ ገመዳ አማላጅነት መፈታቱ እየተነገረ ይገኛል። የወያኔ አሻንጉሊት የነበረው ያረጋል በገንዘብ ማባከንና በሙስና ተይዞ በወያኔ የፖለቲካ ፍርድ ቤት የእስር ዘመን ተበይኖበት እንደነበረ የሚታወስ ሲሆን አሁን በአባዱላ ገመዳ አማላጅነት ለምን ማስፈታት እንዳስፈለገ የታወቀ ነገር የለም።
ያረጋል አይሸሹም ተመልሶ ወያኔ በሰልጠው ስልጣን ይረከብ ወይም አዲስ አበባ ሌላ ስራ ይቀየር ለጊዜው የታወቀ ነገር የለም። ለ20 ወራት የዘለቀውንና በ10 ሺህ ለሚቆጠሩ ሰዎች መጥፋትና ለ2 ሚሊዮን ሰዎች ስደት ለኑሮ መፈናቀል ምክንያት የሆነው የደቡብ ሱዳን የእርስ በርስ ጦርነት እልባት ለመስጠት በተከታታይ ወራት በወያኔ መራሹ ኢጋድ ሲካሄድ የቆየው የሰላም ንግግር ከተስፋ በስተቀር የሰጠው አንዳችም ነገር ባለመኖሩና ቅርብ ጊዜ እንግዲህ የሰላም ተስፋው እየጨለመ በመምጣቱ የደቡብ ሱዳን መንግስት ባለስልጣኖች ለሰላም ንግግሩ እንቅፋት የሆኑት የጎረቤት ሀገሮች በተለይም ወያኔና ሱዳን ከዋና አደራዳሪነት እንዲነሱና የመደራደሪያ ሀገርም እንዲቀየር ጥያቄ ማቅረባቸው የሚታወስ ሲሆን ውጤት አልባውን የተሰላቸ የሰላም ንግግር በሚቀጥለው ሳምንት አንድ ተጨባጭ ውጤት ካላመጣ አሜሪካና አጋሮቿ የኢኮኖሚ የፖለቲካና የዲፕሎማሲ ማዕቀብ እንጥላለን በሚሉበት ሰዓት በደቡብ ሱዳን አማጺ ቡድን ውስጥ ያሉ ጀነራሎችን በመሪዎቻቸው ላይና በሰላም ድርድሩ ላይ ያላቸው እምነት እየተሟጠጡ መሆኑን መናገር ጀምረዋል። በአማጺያኑ መሪ ሪክ ማቻር ጋር በመሆን በመዋጋት ላይ ያሉት ጀነራል ፒተር ጋዴት በመሪዎቹና በሰላም ንግግሩ ላይ እምነት እንደጠፋ ለዜና ሰዎች መግለጫ ሰጥተዋል። ጀነራል ፒተር ጋዴት ጋር ያሉ ሌሎች የጦር ጀነራሎች እነማን እንደሆኑ ግን ለጊዜው አልተገለጸም። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በዛሬው ቀን አንድ ኢትዮጵያዊ ከአዲስ አበባ ወደ ስቶክሆልም ሲበር የነበረ የኢትዮጵያ አየር መንገድ የዕቃ መጫኛ ክፍል ውስጥ በመሸሸግ ተደብቆ ከዕቃዎቹ ጋር የተገኘ መሆኑና ለስዊድን ባለስልጣኖች እጁን ሰጥቶ የፖለቲካ ጥገኝነት የጠየቀ መሆኑ ታውቋል። ማንነቱ ለጊዜው ያልተገለጸውና በ1983 ዓ.ም የተወለደ ነው የተባለው ኢትዮጵያዊ በቦሌ አውሮፕላን ማረፊያ ይሰራ የነበረ መሆኑ በልብሱ ላይ ከነበረው ባጅ የተረጋገጠ ሲሆን የጤና ምርመራ ተደርጎለት ሙሉ ጤነኛ ሆኖ ተገኝቷል። ለ8 ሰዓታት ያህል ሞቃትና የአየር እጥረት ባለበት በዕቃ ማስቀመጫ ውስጥ ተቀምጦ በረራ ማድረግ በጤና ላይ ከባድ ችግር የሚያስከትል መሆኑን ጉዳዩን የሚያውቁ ሰዎች የሚናገሩ ሲሆን በመልካም ጤንነት ላይ መገኘቱ ምናልባት የቤት እንስሳት ከሚቀመጡበትና ቀዝቃዛ በሆነው አካባቢ ተሸሽጎ በመምጣቱ ሊሆን ይችላል የሚል ግምት ይሰጣሉ። ይህ ኢትዮጵያዊ ወገን የወያኔን ግፈኛ አገዛዝ በመሸሽ ሀገራቸውን እየጣሉ ከሚወጡ ኢትዮጵያውያን መካከል አንዱ ሲሆን ባለፉት ዓመታት በተመሳሳይ መልክ ወደ አሜሪካ የመጡ ዜጎች መኖራቸው ይታወሳል። ሶማሊያ ውስጥ የአፍሪካ ህብረት የሰላም አስከባሪ ወታደሮች ለሰርግ ተሰብስበው የነበሩ ሰላማዊ ሰዎችን ከቤት አስወጥተው መግደላቸውን ሂውማን ራይትስ ዋች የተባለው የሰብአዊ መብት ተከራካሪ ድርጅት የዓይን እማኞችን አነጋግሮ ባወጣው መግለጫ አስታውቋል። ግድያው የተካሄደው ባለፈው ሐምሌ መርካ በተባለችው የሶማሊያ የወደብ ከተማ ሲሆን ገዳዮቹም የኡጋንዳ ወታደሮች መሆናቸው ተጠቁሟል። ወታደሮቹ በአንድ ቤት ውስጥ የሰርግ በዓል ላይ ሲያከብሩ የነበሩ 6 ወንዶችን ከሴቶች በመለየት ወደ ውጭ አውጥተው የረሸኗቸው መሆኑ ታውቋል። ከሟቾቹ ውስጥ 4ቱ ወንድማማቾች አባታቸውና አጎታቸው የሚገኙበት መሆኑም ተነግረዋል። ሂውማን ራይትስ ዋች ጉዳዩን ለማጣራት ገለልተኛ የሆነ አካል በአስቸኳይ እንዲቋቋም የጠየቀ ሲሆን አማጺያን ላካሄዱት ተግባር በሰላማዊ ሰዎች ላይ የበቀል እርምጃ መውሰድ ሁኔታውን አባብሶ የሰላም አስከባሪ ኃይል የሚሰራውን ስራ ያከብደዋልም ብሏል። የአፍሪካ ህብረት በጉዳዩ ላይ እስካሁን የሰጠው መግለጫ የለም። የናይጄሪያው ፕሬዝዳንት ሙሐመድ ቡሃሪ ባለፈው ወር የተሾሙ ከፍተኛ ወታደራዊ መኮንኖች ቃለ መሐላ ሲፈጽሙ በተደረገ ስነ ስርዓት ላይ ባደረጉት ንግግር ወታደራዊ መሪዎቹ ቦኮ ሐራምን ለማሸነፍ የ3 ወር የጊዜ ገደብ የተሰጣቸው መሆኑንና የናይጄሪያ መንግስት በበኩሉ ማናቸውንም ወታደራዊ አቅርቦት ለማሟላት ዝግጁ መሆኑን ገልጸዋል። አያይዘውም ወታደራዊ መኮንኖቹ ከቻድ ከካሜሩንና ከናይጀር ወታደሮች ጋር በቅርብ መስራት ያለባቸው መሆኑን ገልጸው የሰላማዊ ሰዎችንም ሆነ የተዋጊዎችን መብት ለመጠበቅ ወታደሩ አስፈላጊውን ጥንቃቄ ማድረግ አለበት በሚለው ላይ ጫና ሰጥተው ተናግረዋል። ከዚህ በፊት አሜሪካ የናይጄሪያ ወታደራዊ ተቋም ሲያካሂድ የነበረውን የሰብአዊ መብት ረገጣ ምክንያት በማድረግ የመሳሪያ ማዕቀብ ማድረጓ ይታወቃል። ሚስተር ቡኻሪ ከሾሟቸው ወታደራዊ መሪዎች መካከል 2ቱ ሜጀር ጀነራል ቱኩር ዩሱፍ ቡርታይ እና ሜጀር ጀነራል ባባጋና ሞንጉኖ የሰሜን ምስራቅ ናይጄሪያን እና ግጭቱ በስፋት የሚካሄድበት አካባቢ ተወላጆች መሆናቸው በቦኮ ሐራም ላይ የሚካሄደው ወታደራዊ ጥቃት ውጤት እንዲያገኝ ምቹ ሁኔታ ይፈጥራል ተብሎ ይገመታል።
ሚስተር ቡኻሪ ወደ ስልጣን ሲመጡ ቦኮ ሐራምን ለማጥፋት የገቡትን ቃል እውን ለማድረግ ከጎረቤት አገሮች ጋር በመተባበር ለዚህ ተግባር ብቻ 8700 የሚሆኑ ወታደሮች የሚገኝበት የጋራ ኃይል እንዲመሰረት ያደረጉ መሆናቸው ይታወቃል። ቦኮ ሐራም እንቅስቃሴ ከጀመረበት ጊዜ አንስቶ 17000 ሰዎች የሞቱ መሆናቸውን አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተከራካሪ ተቋም ገልጿል። የግብፁ ፕሬዝዳንት አብዱል ፋታህ አልሲሲ የእንግሊዙ ጠቅላይ ሚኒስትር ካሜሮን ያደረጉላቸውን ጥሪ ተቀብለው ወደ እንግሊዝ ሀገር ከመጡ ተከትለዋቸው የሚሄዱ ባለስልጣኖች በሰው ልጅ ማጥፋት ወንጀል ተከሰው ለፍርድ ሊቀርቡ እንደሚችሉ እንግሊዝ ሀገር የሚገኙ የሰብአዊ መብት ጠበቆች አስጠንቅቀዋል። ባለፈው ወር የእንግሊዙ ጠቅላይ ሚኒስትር ያቀረቡላቸውን የጉብኝት ግብዣ አልሲሲ መቀበላቸው እስካሁን ያልተገለጸ ሲሆን ምናልባትም የሚደርስባቸውን በመፍራት ሳይሰርዙት አይቀርም የሚል ግምት ተሰጥቷል። የሰብአዊ መብት ጠበቆቹ ማስጠንቀቂያ የተሰጠው በአልሲሲ የሚመራው የግብጽ ወታደራዊ ኃይል በቀድሞ ፕሬዝዳንት በሞሐመድ ሞርሲ ደጋፊዎች ላይ ያካሄደው ጭፍጨፋ ሁለተኛ ዓመት ዋዜማ ላይ ነው። በሐምሌ ወር 2005 ዓ.ም የቀድሞ ፕሬዝዳንት ሞርሲ በመፈንቅለ መንግስት ሲወገዱ በአልሲሲ የሚመራው የግብጽ ወታደራዊ ኃይል በመጀመሪያ 51 ቀጥሎም 80 በመጨረሻ በነሐሴ 7 2005 ራባ አልአውዲያ ከሚባለው የካይሮ አደባባይ ላይ ከ800 እስከ 1000 የሚደርሱ የሞርሲ ደጋፊዎችን መግደላቸው ይታወቃል። በተያያዘ ዜና የራባ እልቂት ሁለተኛ ዓመት ላይ የሞርሲ ደጋፊዎች ከፍተኛ የሆነ ተቃውሞ ሰልፍ ያደርጋሉ ከሚል ስጋት ብዛት ያለው የግብጽ የጸጥታ ኃይል የከተማዋን ቁልፍ ቦታዎች የተቆጣጠረ መሆኑን የዜና ምንጮች ተናግረዋል። ያም ለዛሬ ያለን ዜና በዚሁ ይጠናቀቃል። ለማንነት ለኩራት ክብሬ መናገሬ
አድማጮቻችን ታዳምጡት በሲኤፍአር 100.5 የሚተላለፍላችሁን የኮአፕ ሬዲዮ ነው። ዛሬው ዝግጅታችን የራዲዮ ኢትዮጵያን ዝግጅት ነው የምታዳምጡት። ዝግጅታችን ኮንሰንትሬት እና ፎከስ የሚያደርገው በሁለት ቶፒኮች ላይ ነው የሚሆነው። ከእንግዲህ በኤሌክሽን በተጠራው ኤሌክሽን ላይ ሲሆን በአንደኛ በኩል፣ በሁለተኛ በኩል ደግሞ በአገራችን ባለው ያንዣበበ ያለው የረሃብ ወይም ደግሞ ድርቀት የሚያስከትለው ክስተትን በሚመለከት ነው እና በመጀመሪያ በሱ እንጀምራለን። እዛ ከመግባታችን በፊት አድማጮቻችን አንድ ወንድሜ ስልክ ደውልልሃለሁ ብሎኝ ነበር። ይሄውም የጸዳንያ ቅድስት ማርያም ቤተክርስቲያን የጸዳንያ ቅድስት ማርያም ዓመታዊ በዓል በሴፕቴምበር 20 ላይ ይመስለኛል የሚያከብረው ያለኝ። ልክ ልገባ ስል ነበር የደወለልኝ። ይከበራል። ይሄውም በሮያል ኦክና 6 በሚገኘው ቤተክርስቲያን ላይ ነው። ለቤተክርስቲያኑም ደግሞ መዋጮና ህንፃ መግዣ ምናምን ራፍል እንደሚኖር ነው የገለጸልኝ። ሁላችሁም ተጋብዛችኋል። በዛ ዕለት መጣችሁ በቤተክርስቲያኑ እንድትሳተፉለት ነው ይመስለኛል። ግን ከሱ ብንሰማ ደስ ይለኛል። ለማንኛውም እንደደወለ ወደሱ እንሄድና እናገራለን ማለት ነው። ከዛ በፊት ግን አድማጮቻችን አሁን በጣም እንዳልኩት አንዳንድ ነገሮች በተለይ በኢትዮጵያ ጉዳይ በሚመለከት ረሃብ እንደገና እያንዣበበ ነው እና ኤቢሲ ኒውስ የተባለው የአሜሪካ ድምፅ ማሰራጫ መሰለኝ ከአሶሲኤትድ ፕሬስ ያገኘውን ዜና በማስተላለፍ seasonal rains have failed to materialize in some parts of Ethiopia, causing deaths of many cattle and other animals, officials and residents said on Monday. While the government is not calling the situation in parts of northeastern Ethiopia drought, the impact is taking a toll. Damu Kabede, a truck driver, told the Associated Press he had seen hundreds of cattle lying dead along the main road that stretches from Addis Ababa to the Afar region's capital, Samara. He said he has also seen dozens of trucks unloading emergency food aid. The government said it is stockpiling food to prevent a shortage. The government has enough food stock and is assisting farmers to continue their farming practice with improved seed items and drought-resistant crops. Wendimu Filate, a spokesman for the Agricultural Ministry, told Associated Press. Impacts of climate change often weigh heavily on Ethiopia's smallholder farmers. Rain-fed agriculture is the primary driver of the Ethiopian economy, contributing to nearly 45% of the country's GDP and employing 85% of its population. በጣም በሚያስገርም መልኩ ነው የተቀመጠው። ቅድም ተሳስቼ ነበር መክፈቻው ላይ $7 ሚሊዮን ለኢመርጀንሲ ኤድ ብሎ መንግስት መዘጋጀቱን፣ ነገር ግን በአገሪቱ የተከሰተው ድርቀት ወይንም ረሃብ ገና ነው በማለት ማስተባበሉን ነው የሰማነው። እንደምታዩት ግን ያው ይሄን አይነቱ ዜና ኢንኮንቪኒየንት ትሩት ነው። ኢንኮንቪኒየንት ትሩት ማለት ነው ለመንግስት አሁን በኢትዮጵያ ውስጥ ያለው እድገት ይሄ ነው፣ ደብል ዲጂት ግሮት ያለበት ሀገር ነው፣ ለኢንቨስተሮች በጣም አመቺ ሀገር ነው። ዋነኛው ክብራትና ክብራን ይሄን ልብ ብላችሁ አዳምጡ። ዋነኛው የኢትዮጵያ የኢንቨስትመንት ማቴሪያል ወይም ደግሞ ሪሶርስ ላንድ ነው፣ መሬት ነው የሚሸጡት ያሉት ለኢንቨስተሮች የሚሸጡት ካራቱሪ ምናምን የሚባሉ የአበባ አምራቾች የተለያዩ በተለያየ ማዕድን ፍለጋ ወይም ደግሞ በተለያየ የአበባ የእህል የሩዝ የተለያየ የአረብ የኢንቨስተሮች መጥተው የሚገዙት ያሉት ሰው እያፈነቀሉ ስንትና ስንት ጭቅጭቅ የመጣበት ጉዳይን የሚጻረርና ኮንፍሮንት የሚያደርግ አይነት ሲቹዌሽን ነው ያሁን የገጠማቸው ማለት ነው። ለሁለት ዓመት በአከታታይ አሁን ከተቀሱት ሪጅኖች ውስጥ የአፋር ሪጅን ነው አንደኛው፣ ወሎ፣ ደቡብ ትግራይ፣ ኦሮሚያም ወደ
ሀረርጌ እና ወደ ባሌ አካባቢ ነው አሁን ይሄ ረሃቡ እንትኑ ድርቀቱ ተከስቷል የተባለው። ለሁለት ዓመት በአከታታይ ዝናብ አልዘነበ። ይህ በመሆኑ አሁን የሰከንዳሪ ስቴጅስ እየታየ ነው ማለት ነው። ማለት እንግዲህ ይሄ ለአንድ ዓመት ሙሉ ለአንድ ዓመት early warning systems የሚባል ነገር አለ በረሃብ ክስተት ላይ። early warning ሲስተሞቹ ምንድናቸው? ያለው ኖርማል የሆነ የምርት ይዘትን ማካሄድ ሲያቅታቸው ባላገሩ ማለት ነው ወደ ከተማ መምጣት ይጀምራሉ ወንዶቹ መጀመሪያ። ምክንያቱም እህል ውሃ የሚቀመስ የሚላስ ስለሌለ ለሚመጣው ዓመት ብለው ያስቀመጡትንም እንትን ዘር ሁሉ ስለበሉ አሁን የግዴታ ሌበራቸውን በከተማ መጥተው ማርኬት ላይ ሸጠው ትንሽ ገንዘብ አግኝተው ሰብስበው ለቤተሰቦቻቸው መረዳጃ የሚሆን የሚያፋልጉበት የፈርስት ስቴጁ ዌቭ ይታያል። ኢሚግሬት ሲያደርግ ሰው ከባላገር ማለት ነው። ይሄ ስቴጅ ሲተላለፍ ይሄ ስቴጅ የሚተላለፈው ከብቶቹ ገና ሳይሞቱ በፊት ነው። ምክንያቱም አሁን ባላገሮቹ ወደ ከተማ የሚመጡበት ምክንያት ምንድነው? ከብቶቹን ለሚመጣው ዓመት ለማዳን ከብቶቹን ሳያርዱና ለሽያጭ ሳያቀርቡ ለሚመጣው ዓመት ለእርሻቸው ለማዳን ብለው የሚያደርጉት እንቅስቃሴ ነው የሚታየው መጀመሪያ ስቴጅ ላይ። ያን እንቅስቃሴ አላየንም ነው የሚለው አሁን የኢትዮጵያ መንግስት። አሁን ግን ሰከንዳሪ ስቴጁ እየታየ ነው። መንገድ ትራክ የሚነዱት ሰዎች፣ አመላላሾች፣ በዛ የሚተላለፉ ሰዎች ከብቶች በመቶዎች የሚቆጠሩ። ይህ ማለት እንግዲህ ምን ማለት ነው? ከተማ የመጡት ስራ አላገኙም፣ ገንዘብ ልከው ከብቶቻቸውን ለማትረፍ አልቻሉም። ስለዚህ ከብቶቹ ከዛሬ ነገር ደግሞ እዛ የተቀመጡት በየገጠር ውስጥ ያሉት ይሄን ምነግራችሁ በደንብ አድርጎ የተጠና ፕሮግሬሽን ነው ምነግራችሁ። early warning ሲስተሙ የፋሚን ምን እንደሆነ ለብዙ ዓመታት አሁን እንተውት። መጀመሪያ ምንድነው የሚሆነው? መጀመሪያ ማን ነው የሚጎዳው? መጀመሪያ የሚጎዱት የሚገርማችሁ ወንዶቹ ናቸው። እረኞች ሆነው የሚሰሩትና የሚያገለግሉት ልጆቻቸው ናቸው። የገበሬ ፋሚሊዎቹ የሚጎዱት መጀመሪያ የሚጎዱት እነሱ ናቸው። ምክንያቱም ውጭ ናቸው ያሉት፣ የላቸውም እንትን የሚበላ የሚላስ የሚቀመስ የላቸውም። ከብታቸውን ይዞ ግጦሽ ፍለጋ ከቦታ ቦታ የሚንደረደሩት እነሱ ናቸው። ረሃባች በባዶ ሆዳቸው ወጥተው በባዶ ሆዳቸው ነው የሚመለሱት። አሁን አባቶቻችን ከከተማ እንትን ይመልሱልናል ነው። በሁለተኛ ደረጃ እነዚህ እንግዲህ መጀመሪያ የሚጎዱበት ዋነኛ ምንድነው? በቤት ስለሌሉ ሴቶቹ ደግሞ የባላገር ኑሮ ሴቶቹ እናቶቻቸው ነው የሚያገለግሉት። በምጣድና ባለችዋ የምግብ ሶርስ አካባቢ ስላሉ ሴት ልጆቹ ሞር ምግብ የማግኘት እድል አላቸው ከወንዶቹ። ስለዚህ ወንዶቹ ማለቅ ይጀምራሉ። ወንድ ልጆች በተለያየ መልኩ ማለቅ ይጀምራሉ። ከረሃብ ጋር በተያያዙ በሽታዎች ምናምን በተለያየ መልኩ እነሱ ስታር ማሪ ይጀምራሉ። ይህ ሳይሆን በፊት ግን ከብቶቹን አሁን ሞታቸው ላይ ሲደርሱ ከብት መታረድ ይጀምራል። አንዳንዱ እንደምንም ንቀርጎ አላርድም ብሎ የሚጠብቅ እንደዛ አይነት ዲዛስተር ይገጥመዋል። አሁን ያ ትራክ ድራይቨሩ የተናገረው አይነት ዲዛስተር ይገጥመዋል ማለት ነው። ከብቶች ማለቅ ጀምረዋል። መንገድ ላይ በመቶዎች የሚቆጠሩ መንገድ ዳር እንግዲህ የታየውን ነው የምነግራችሁ። ከመንገድ ውስጥ ደግሞ ያልታየ ማዕት አለ። ከመንገድ ውስጥ ያልታየ ማለት መንገድ ዳር ያልሆኑ ቦታዎች ከብቶች ያላቸው እርሻዎች ምናምኖች ማዕት አለ። ስለዚህ እሱን ሁሉ ነው እንግዲህ አስታኮ የሚያነሳውት ያሉ አሁን የሚናገሩት ያሉ ይሄን አይነት ሁኔታ መፈጠሩ ነው። ግን ቀደም ብላችሁ የፍኖተን ዜና ሰምታችሁ ከሆነ እስከ 700,000 ብር የኢትዮጵያ መንግስት ወደ ጎን አስቀምጧል። ወደ $20 ሚሊዮን ማለት ነው መሰለኝ። ካልኩሌሽኑን ለእናንተ ተዋዋል ነው፣ ግን በብር ነው የተናገሩት። እና አንዲያውም አልፎ የእህል ዲስትሪቢዩሽንም መጀመሩ ነው። ይሄንን ሁሉ ዲና ያደርጋሉ። የሚገርመው ነገር ምን መሰላችሁ? እኔ በጣም የሚያስገርመኝ ነገር ምንድነው? ይሄ ሁሉ ነገር ትንሽ የወሎ ረሃብን በ1970ዎቹ የተከሰተውን ክስተትና ሂደት የሚያስታውሰኝ ነገር ነው። እና
በጣም 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 በእንደዚህ አይነት መልኩ ነበር በአጼ ኃይለ ሥላሴ ዘመን የተከሰተው የወሎ ረሃብ ተብሎ የሚጠራው በ1972 ዓመተ ምህረት በፈረንጆች አቆጣጠር አልተከሰተም የለም ረሃብ ይሄ ማስማችንን የሚያስጠፋን ነው ብለው ደብቀውት ነበር ያለፉት ደብቀውት እንዳልነበር አድርገው በ1980ዎቹ የተከሰተው ደግሞ በደርግ ዘመን የነበረው ትልቁ ረሃብ ተብሎ አስከፊ ተብሎ ጆናታን ዲምበልቢ ያጋለጹት ተብሎ የሚነገረው እኔ እዚህ ሀገር ሆኜ ነግራቸዋለሁ ሐሰት መሆኑን እነ ጆናታን ዲምበልቢ አይደለም እና ደርግ ጧት ማታ ለዩናይትድ ኔሽንስ ያኔ ኮምፒውተር በሌለበት ዘመን ነው ይሄን ማሳወቅ አይችሉም ነበር በኮምፒውተር እናንተ ከፍታችሁ ልታዩት አትችሉ ነበር ግን ጧት ማታ ለዩናይትድ ኔሽንስ ዲዛስተር ሪሊፍ ኦርጋናይዜሽን የሚባል ዩኤንዲአርኦ ለነሱ ጧት ማታ እሪ ያሉ ደብዳቤ ልካሉ ነገሩ የፖለቲካ ነገር ሆኖ ደርግ ሶሻሊስት ስለሆነች በዛን ጊዜ ከምዕራብ አገር ስለተነጠለች ኢግኖርድ ፋሚን የሚባለው ፋሚን ቢኖር እሱ ፋሚን ነው ያኛው ሂድን ፋሚን ነበር የሚባለው የአጼ ኃይለ ሥላሴ ዘመን ነበር የደርግ ጊዜ ፋሚን ግን ኢግኖር ዲሊበሬትሊ ዌስተርን ኔሽንስ ሰምተው እንዳልሰሙ አይተው እንዳላዩ የሆኑበት ፋሚን ነው የተከሰተው በብዛት ህዝብ ያለቀበት ፋሚን 1984 ፋሚን አሁን የሚካሄደው ያለው ደግሞ የኢንኮንቪኒየንት ትሩት ፋሚን ልንለው እንችላለን የወያኔን የኢኮኖሚክ ፖሊሲ የሚያራክስና የሚያራግጥበት የውጭ ኢንቨስተሮችን በመሬት ላይ ኢንቨስት እንዲያደርጉ እየጋበዙ አንድ በኩል ደብል ዲጂት እድገት አለ እያሉ የሚያናፉትን የሚያራክስና የሚያዋርድበት ስለሆነ በዛ ደረጃ ይኸው እንደዚህ ሸምቀቅ ብለው ውስጥ ለውስጥ አንዳንድ ዝግጅቶች እያደረጉ ነው ምንም አላረጋችሁም እንዳይባሉ ግን የውጭ ኢንቨስተሩ እንዳይሸሽ ምክንያቱም ፕራይመሪ ሪሶርሳቸው ላንድ ስለሆነ at the same time እያባበሏቸው ያዙበት ሁኔታ ነው ያለው አድማጮቻችን በቤቱ ወንድሜ አትክልት አሰፋ የመለከት የኢትዮጵያ ሬዲዮ ጋዜጠኛ ገብቷል ሰላም አትክልት ጤና ይስጥልን ቶማስ መቼም ቆንጆ የሆነ ማብራሪያ እየሰጠህ ነው አድማጮችም ሰላም እንደምን ሰነበታችሁ ብያለሁ ቶማስ ቆንጆ የሆነ ማብራሪያ እየሰጠ ነበር በተለይ በዚህ በድርቅ ጉዳይ እጅግ አሳሳቢ በሆነ መልኩ ነው የተከሰተው ኦሬዲ የተከሰተ ነገር ነው እና ስጋትም አይደለም ኦሬዲ ሆኗልና በጣም 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 አሳሳቢ ይመስለኛል በተለይ የወጡትን ፎቶዎች አይታቸው ከሆነ እንደው ምን አይነት ጉድ ውስጥ ልንገባ ነው የሚለው በጣም እጅግ የሚዘገንን ነገር ውስጥ እየገባን ያለንበት ሁኔታ ነው ባለፈው ሳምንት ከመንግስትም በኩል የተሰጠው መግለጫ እንደቀደም እንዳቀረብከው በጣም ከኃላፊነት ባለው መልኩ የሚመለሱ መልሶች አልነበሩም የሚሰጡት ሁሉንም ነገር ፖለቲካዊ ጥቅም እና ከአገሪቱን የራሱን ደህንነት የራሱን የመንግስትን መቆያ ዘዴዎችን የሚያንጸባርቁ ብቻ ሆኖ ነው የምታያቸውና ያ ደግሞ የባሰ ያቆስላል ካለው ችግር አንፃር ስታየውና እኔ አትክልት የማይገባኝ ነገር እኮ ምንድነው ይሄ ነገር እውነቴን ነው የምለው እነዚህ ሰዎች በልተዋል አገራችን ያልጋጡትና ያልበሉት ነገር ያለ አይመስለኝም ምን እንደሚወጣና ምን እንደሚወርድ ለኔ ክሊር ሊሆንልኝ ያልቻለው ነገር ምንድነው ኢትዮጵያዊ ማለቁ አይቀርም አሁን እነዚህ ሰዎች በሚወስዱት እርምጃ መጀመሪያ አልተጠነቀቁበትም ይሄን ያህል እድገት አናውንስ ያደረጉ ልማት እድገት ምን ይያሉ ሲያናፉ የሰነበቱ ሰዎች አሁን የሚያሳየው ነገር ምንድነው ይሄን አይነት ክላይማቲክ ቼንጅ ሲከሰት ለብዙ አመታት ሲተነበይ የዋለ ነገር ነው ምንም አይነት የመስኖ ውሃ ጉዳይ የግራውንድ ዋተርን የማውጣት ጉዳይ ለእንደዚህ አይነቱ እውነት ለኢትዮጵያን ኢኮኖሚ ስንል 45% አሁን ቅድም እንዳነበብነው የኢትዮጵያ ገበሬ በሚያመርተው ነው ሪላይ የሚያደርገው የኢትዮጵያ ኢኮኖሚ 45% እና ያ 45% የሚያመርተውን ነገር ለመከላከል ምን አይነት ሰዎች ቢሆኑ ነው እድገት ይያሉ ባንድ በኩል ይሄንን ፍጹም የማይመለከት አይነት ይዘው ሲገኙና አሁን በድሮ ጊዜ እኮ ብንቆጥረው ወደ 6 ፕሮቪንሶች ማለት ነው ዛሬ ኦሮሚያ 3-4ቱን ፕሮቪንስ ላይ ያዘና ወሎ ሰሜን ወሎ አፋር ኦሮሚያ ራሱ ትግራይ ሸዋ ሰሜን ሸዋ ይሄ ሁሉ ኤሪያ ተነክቷል ነው የሚባለው እና በዚህ ኤሪያ ውስጥ ያለውን ሂደት ነው ትራክ ድራይቨር በመንገድ ላይ በመቶዎች የሚቆጠሩ
እንስሳዎች ተዘግተው ብሎ የሚለው እና አንተም ደም ፎቶግራፉ እና ምን ሊያገኙበት ነው ምን ይመስላል አንተ? ቶማስ አደጋ ነው እንደምታውቀው የኢትዮጵያ ፖለቲካ ከጥንትም ጀምሮ ከዚህ ከሚደበቁ ነገሮች የተነሳ የሚታዩ በጣም ህዝብን የሚያስቆጡ ነገሮች የሚነሱት በእንደዚህ አይነት ሁኔታ ነው። ይሄንን ደግሞ ከወያኔ ኢህአዴግ በላይ የሚያቀል አይመስለኝም። በተግባርም አይቶታል። ቅድም ያነሳው የረሃብ ዘመን ጊዜ ከዌስተርኖች ጋር በጣም ጥሩ ሽርክ ሆነው ራሳቸውን ያጎለበቱበት በረሃብ ራሳቸውን አጎልብተው ከዌስተርኑም ጋር የነበራቸውን ቁርኝት አጠናክረው የገቡበት ዋናው ረሃብ የ84 ረሃብ ነው ወይም የ76 ነው ብዙ ሰው የሚስማማበት 77 ተብሎ የሚገለጸው ማለት ነው በኢትዮጵያ አቆጣጠር። ያ ረሃብ ብዙ እነሱን ያጠናከሩበት የረሃብ ሂደት ነው እና ረሃብ ምን ያህል በፖለቲካ ላይ በመንግስት ላይ የሚያመጣውን ተጽዕኖ ከነሱ በላይ የሚያቀለም ግን በአሁኑ ሰዓት አይ ቲንክ እኔ እንደሚመስለኝ ተንሰራፍቷል። አይታቸው እንደሆነ ለ24 አመት ምንም ነገር አይነካንም በሚለው በሚፈልጉት መልኩ የሚፈልጉትን ያደረጉ ነው ያሉትና ተንሰራፍቷልና ምንም አይመጣብንም። እኛ የምንፈልገው የፖለቲካውን የበላይነት እንዴት አድርገን እንጨብጥ፣ የፖለቲካውን የበላይነት ለማስያዝ ደግሞ ከዌስተርኑ ጋር ያለን ግንኙነት ከምን ጋር የተመሰረተ ነው ከዛ ጋር ፎከስ አድርገው ብቻ የሚሰሩ ነው የሚመስለኝና የሚያሳዝን ነገር ነው። ብቻ አሁን ያነሳው ነጥብ በጣም ትልቅ ነጥብ እንደውም ያስታወስከኝ በጣም በ1980ዎቹ በእኔ በፈረንጆቹ እየቆጠርኩ ነው አንተ በ77 የምትለው 76 ማለት የ1984 የሚሉት የፋሚን ጉዳይና ይዘትን ነው። በዛን ጊዜ የሚመጣውን ኤድ በነ ኦክስፋም እዚህ ባሉ ኖን ገቨርንመንታል ኤጀንሲ አማካኝነት በሜዲሳን ሳን ፍራንቲር አማካኝነት እኛ በሜዳ ያሉ በገጠር ያሉትን ሪች እናደርጋለን ብለው ገንዘብ እየተቀበሉ ስልቻ ጆንያዎቹን ተቀብለው በሱዳን ሜዳ ላይ አውጥተው የሸጡ ሰዎች ናቸው። ስለዚህ እንኳን በቀረው ኢትዮጵያ ቀርቶ በትግራይ ውስጥ ራሱ ያሉት ሊረዱ የሚገባቸውን ሰዎች የነፈጉና ራሳቸውን ወደ ስልጣን ካታፖልት የሚያስደርጋቸው ገንዘብ ያገኙበት የሰሩበት ራሳቸውን የገነቡበት ትልቁ መሳሪያ ረሃብ ነበር። ቶማስ ካም በፊት አንስተነው እንደሆነ አላስታውስም አንድ ወዳጅ ሱዳን ውስጥ ነበር በዚህ በረሃቡ ሰዓት ላይና እንዳጋጣሚ ሆኖ በእርዳታው አካባቢ ላይ ብዙ ኃላፊነት ኖሮት ብዙ የሰራ ሰው ነው እዚሁ ከተማችን አለና አንድ ነገር ሲያጫውተኝ ምንድን ነበር የሚለው እንግዲህ እዛ አካባቢ ገንዘቦች ይሰበሰባሉ፣ እርዳታዎች ይወጣሉ፣ ስንዴዎች ምናምኖች ይገዛሉ፣ ይመጡላቸዋል። የሚመጡትን ቀጥታ ያወስደው ሱዳን ይሸጡታል። ለመንግስት የሚያሳዩት የነበሩት አሸዋ ምናምን ለዚህ ለዌስተርኖች ያሳዩቸው የነበረው አሸዋዎች ይሄውና ይሄን ሁሉ አሸዋ በጆንያ ሞልተው ይሄ ሁሉ ይዘናል የሚሉ እንደነበሩ ባለፈውም አንድ ከዛው አባላቸው የነበረው እንግዲህ ገብረመድን አራያ በደንብ አድርጎ አስቀምጦታል። ወደዛ ልመለስልህና ቶማስ ይሄ ሰው እንደነገረ ከሆነ እንግዲህ ከትግራይ ወጣን ብለው የትግራይን ህዝብ ነው ምናገለግለው ብለው አሁን የሚሰሩትን ስራ ምናቀው ጉዳይ ነው ሁላችንም ያየነው ነው። ነገር ግን በዛ በረሃ በችግር ሰዓት ላይ 3-4 ልጅ እናት ቀብራ ሱዳን ውስጥ ስደት ቦታ ላይ ማለት ነው በረሃ ላይ 3-4 ልጅ 5-6 ልጅ እናት ቀብራ ጓይላ ውጪ ይሏቸው ነበር። ጓይላ የትግርኛ ጭፈራ የሚደረግበት ነው። እንትን አርገናል ሞት የለብንም መርሃብ የለብንም ደርሶናል እርዳታው እና ሰላምነን የሚለውን ለዌስተርን ለማሳየት እሱም ቪዲዮ እየቀረጹ ይወስዱና ገበያ ያወጡ ነበር። ይሄ እንግዲህ በደንብ ትግርኛ ተናጋሪዎች በተለይ ሱዳን ያሉ ሰዎች በጣም የሚያውቁት ታሪክ ነው። ጓይላ ውጡ ተብለው ይጨፈራል። እናት 5 ልጅ ቀብራ ግዴታዋ ነው ያን ማለት። ይሄንን በነገራችን ላይ እኛ ሳንሆን እዛ ሜዳ ውስጥ ያሉ ሰዎች የሚያወሩትን ነገር ነው። እዛ ኤክስፒሪየንስ ያደርጉት የተሰቃዩት ሰዎች እንዳልከው እና ልጆቿን የቀበረች እናት የምታወጣው ሚስጥር ነው። በነገራችን ላይ ይሄንን አስተያየት በዚህ ጉዳይ ላይ አስተያየት መስጠት የምትፈልጉም በተቻለ መጠን ደግሞ ይሄንን ሁኔታ የምታውቁ ሰዎች ምስክር መሆን የምትችሉ ሰዎች 6046847561 ስልክ ቁጥራችን ነው። ደውሉልን 6046847561 ቀጥታ መስመራችን ነው። አድማጮቻችን እንግዲህ ወደ ሁለተኛው ቶፒክ ከመግባታችን በፊት አንድ ሙዚቃ እናሰማችኋለን። የኩኩ ሰብስቤ አዲስ ዘፈን ነው። ሰብሰብ የሚለው ዘፈን ነው። ደስታዬ ቀድቼ ለጠጥ
ባይነ ወሃለዋ ሰበቤ እኔ አንተ ስንሰኝ ሰበቤ ለመላለስበት ሰበቤ ሁሉም ሰው ሲተኛ ለመላለስበት ሰበቤ ሁሉም ሰው ሲተኛ ሰበቤ ሰበቤ ባይነ ወሃለዋ ሰበቤ እኔ አንተ ስንሰኝ ሰበቤ ለመላለስበት ሰበቤ ሁሉም ሰው ሲተኛ ሰበቤ ብላ ሰብሰብ ነው የዘፈኑ ስም ኩኩ ሰብስቤ በስሟ ነው የተቀኘችብን በስሟ ነው መሰለኝ በጣም የሚገርም አይነት ዘፈን ነው ደስ የሚል ነው በጣም ጎበዝ ነች አታርፍም አላረፈችም ይኸው በኔ ምን ያለችው ሰው ግን ትሰራለህ በደንብ እንትን ያደረገች ነው በጣም እየተሻሻለ ኤቭሪ ይር አንድ ሂት አላት ኦልሞስት የማንንም ምንም ብላ ብቻ አንድ ነገር ታመጣለች በጣም ጎበዝ ሴት ነች በጣም ደስ የምትል ኤኒዌይ አድማጮቻችን አሁን ወደ መጨረሻው ቶፒክ መሄድ አለብን የግዴታ ምክንያቱም ምርጫ ተጠርቷል ያለችን 5-6 ደቂቃ ነች 4 ደቂቃ ነው አንሶብና ግን አትሊስት አንዳንድ ነጥቦች እንንካ ምንድነው ምርጫው እነሱ እንደምታዩት ነው ዲቤቱን ላስት ዊክ አይታችሁታል በየቦታው ናቸው የአቦርሽን ኢሹ አለ የጌይ ራይትስ ኢሹ አለ የተለያዩ ኢሹዎች የላይፈርስ ኢሹ አለ በዛ ላይ እነዚህ ኢሹዎች 40 ዓመት ሙሉ ዲቤት ሲያደርጓቸው አውቃለሁ እዚህ ያለው በምስክርነት ቆሜ እናግራቸዋለሁ ማለቅ የሌላቸው ናቸው ለተወሰነ ክላስ አይነት ሰዎች አፒል የሚያደርጉ ናቸው ጥሩ ነው አይደረጋልም ይሄን ኢንትረስት የሚያደርጋችሁ ሰዎች ፕሮ ላይፍ የሆናችሁ አላችሁ ተኮሚኒቲያችን ውስጥ ፕሮ ቾይስ የሆናችሁ አላችሁ ተኮሚኒቲያችን ውስጥ ይሄንን እንደ ፈርስት ኢሹ አድርጋችሁ የምትወስዱም ካላችሁ ጥሩ ይዛችሁት ሂዱ ምንም ችግር የለውም ነገር ግን ከሱም ታኮ ደግሞ ሌሎች ኢሹዎች አሉ ይሄው አሁን የተነጋገርነው ነገር አለ የካናዳ መንግስት አሁን ከኢትዮጵያ መንግስት ጋር በጣም በሚገርም መልኩ እንትን ግንኙነቶቻቸውን በምን መልኩ እንደሚያካሂዱ እየተነጋገሩ ነው እንግዲህ በጣም የሚገርም ነገር ነው ምክንያቱም ግንኙነታቸው በኢኮኖሚክ ኢሹ ዙሪያ እንዲሆን እየተዋዩ ነው የኦባማ ነዛ ሄዶ ዴሞክራቲክ የሆነ እና የእድገት ፌኖሜና እየተካሄደ መሄዱን ኦልሞስት ኤንዶርስ አድርገውታል $200 ሚሊዮን ነው የካናዳ መንግስት የሚሰጠው ለኢትዮጵያ መንግስት ግን ረሃብ በአገሪቱ ላይ እየተከሰተ ነው በሌላ በኩል ደግሞ አፈና እየተከሰተ ነው እስክንድር ነጋ በእስር ቤት ውስጥ አሁን በጭራሽ ከልክለውታል እስክንድር ነጋ በእስር ቤት ውስጥ ሆኖ በምንም አይነት ምንም ነገር እንዳያነብ እየተከለከለ ያለበት ሁኔታ ነው የተፈጠረው አሁን በላስት ናይት የወጣ ኒውስ ላይ ነው ያየሁት
እና በጣም የሚያሳዝንና የሚያሰቅቅ ነገር ነው። አትክልት ምናልባት በዚህ ላይ ሞር ዜና እንዳለ የእስክንድር ነጋ ሁኔታ የምታውቀው ነገር ካለ? አዎ ቶማስ፣ ያው እንደምታውቀው እስክንድር በመከራ ላይ ያለ ልጅ ነውና አሁን ደግሞ መጽሐፍ ቅዱስን ነው ተቀማ የተባለው። እንግዲህ የመጨረሻ መጽሐፍ ቅዱስ የሚገርም እኮ ነገር ሙሉን ነገር ይሄ እንግዲህ ሰው ሆኖ ለሚያስብ ሰው እስረኛ ሆኖ የተቀመጠ ሰው አመናችሁትም ይሄን መንግስት አላመናችሁትም ይሄንን እያደረገበት ነው እስር ቤት ውስጥ ከቶ። እኔ ምልህ ጨለማ ውስጥ ለማስቀመጥ ነው፣ አንጎሉን ለማሰር ነው የሚፈልጉት ማለት ነው። ሌላውን አልቻሉትም። ልጁ የሚያስብ የሚናገር ደግሞ ተወዳጅ ሆነ። እስር ቤት ውስጥ በጣም ብዙ ሰዎች የሚያከብሩት ሰው ሆኖ አገኙት። ይሄ ራሱ የሚያቃጥላቸው ነገር ይመስለኛል ቶማስ። በጣም የሚያሳዝን ነገር ነው። አድማጮቻችን የምንላችሁ አሁን ሰዓቱ ስላለቀ ልገፋበት አልችልም፣ ግን የሚመጡት ሳምንታት ውስጥ እንነጋገራለን። በአሁኑ ጊዜ አፍተር ዘ ፈርስት ዲቤት የኤንዲፒ ፖልስተርስ ኮንሰርቫቲቮቹን በልጠዋቸዋል ማለት በካናዳ ውስጥ ፎር ዘ ፈርስት ታይም ኤንዲፒ አፍተር ዘ ፈርስት ዲቤት ሊድ እያደረገ ነው ኤሌክሽኑን። ኔክ ኔክ ናቸው። ኤሌክሽኑ ዛሬ ሄልድ ቢሆን በጥቂት ወንበሮች ኤንዲፒ ያሸንፋል ማለት ነው። በጣም አሜዚንግ የሆነ ዲቨሎፕመንት እና ኤንዲፒ ጋር የምትሰሩ ካላችሁ በደንብ አድርጋችሁ ስሩ። ሂዱና ተከተሏቸው። በየእንትኑ አብራችሁ ዙሩ። የኢትዮጵያን የካናዳ መንግስት ገንዘብ ማባከን ጉዳይ፣ በሶስተኛ ዓለማት ውስጥ ዲክቴተርሺፖች የሚደግፉበትን ጉዳይ፣ በተለያየ መልኩ ደግሞ አሁን የቢል C-23 የሚሉት የኢሚግሬሽን ቢል አለ። ዜኖፎቢክ የሆነ የውጭ ኢሚግራንቶችን ሰከንድ ክላስ ሲቲዝን ውስጥ ለማስገባት እየተለፈፈ ያለ ቢል ነው። እሱንም አሁን የሂውማን ራይትስ ሎየሮች ሁሉ በጠቅላላ አንስተውታል። ይቅርታ አድርጉልኝ አድማጮቻችን፣ እኛ ፕሮግራማችን እዚህ ላይ ያለቀ ነው። አትክልት አሰፋ ይቀጥላል። እንግዲህ እስከ መጪው ሳምንት ድረስ ቶማስ ተስፋነኝ ደህና ሰንብቱ እያል አሁንም በኩኩ ዘፈን እንሰናበታችኋለን ማለት ነው። ደህና ሰንብቱ።